አንገት ያለ አንገት ላይ ማተብ አለ፣ መስቀል ያለ አንገት ላይ ማተብ አለ። አንቺም አድርገሻል፣ አንተን አድርገያል። እውነት ጥሩ። አንገት ላይ ማተብ ካለ ጎበዝ ናችሁ። ማተብ የሚለው ማተም ብዬ የነገርከው ጥቅስ ስንት ላይ ነው ካላችሁ፣ አንደኛ ሲነግር ምን አልኩ? ጋላትያ። ይሄን ጥቅስ ያዙ። ሁሉም ሰው ይሄን ጥቅስ ያዙና መጽሐፍ ቅዱስ ይዛችሁ ከሆነ አንብቡ። ቤት እኔ ልሰጠው 5 ጥቅስ አለ። 5 ጥቅስ ቤት አንብቡ እንጂ እኔ እንደዚህ ብዬ አላነባውም። በቃ አሁን ያዙ። ጋላትያን 6 ቁጥር 17፣ ሉቃስ 9 ቁጥር 23፣ ማቴዎስ 16 ቁጥር 24፣ ምሳሌ 6 ቁጥር 18 ጀምሬ 22፣ ሉቃስ 14 ቁጥር 27። 5 ሞልቷል። እነዚህን ጥቅሶችን አንብቡ። ክርስቶስን በእውነት የምትከተሉት በአንገታችን ላይ እንዳይወርድ መስቀሉ፣ ማተቡን ሲያስበጥስ ክፉ ነው ዘመኑ፣ ባለማተቦቹ በሃይማኖት ጽኑ። ይሄ ጥቅስ እኔ የነገርከው መጽሐፍ ቅዱስ ውስጥ ነው። ምሳሌ 6 ቁጥር 21 ላይ ምን ይላል? ሁልጊዜ አኑሮ በአንገቴ እሰሮ፣ ስትሄድ ያምራል፣ ስትተኛ ይጠብቃል የሚለው የአምላካዊ ቃል ነው። አንገት ያለ አንገት ላይ ማተብ አለ፣ መስቀል ያለ አንገት ላይ ማተብ አለ። አንቺም አድርገሻል፣ አንተን አድርገያል። እውነት ጥሩ። አንገት ላይ ማተብ ካለ ጎበዝ ናችሁ። ማተብ የሚለው ማተም ብዬ የነገርከው ጥቅስ ስንት ላይ ነው ካላችሁ፣ አንደኛ ሲነግር ምን አልኩ? ጋላትያን 6 ቁጥር 17 ላይ ያለችው ናት። ክርስቲያን ሆኖ ይህን ሁሉ ሌላች መናፍቃንም አድርሱ። መናፍቃን ጋር ሼር ዝም ብለህ አታሳልፉ። እሺ ቻው፣ ሰላም።